ሄርሜ እኔ ደህና ነኝ። እኔ አሁን ሐኪም ቤት ምናምን ሳይሆን መሄድ የምፈልገው ቢያንስ ነገሩን አንቺ ተረተሽኝ ችግሮቼን አውርቼሽ እንዲቀለኝ ስለምፈልግ ነው ሄርሜ እንጂ ሌላ ምንም ነገር ኖሮ አይደለም። ምን ልረዳክ? በጣም እየደበረኝ ነው ያለው ሄርሜ። እንዳይደብር እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? ይሄን ነገር ግን መጀመሪያ አብርሽ ላይ ለምን አታረጉትም ነበር? አብርሽ የሴት ልጅ ህይወት ላይ ሲጫወት የት ነበራችሁ? ዛሬ ሆ ብላችሁ የተነሳችሁ የዛኔ የት ነበራችሁ? ብዙ እንክብካቤ በሚያስፈልጋት ሰዓት እርጉዝ ሆና የ9 ወር የ8 ወር እርጉዝ ሆና ቤቷ ላይ ያለቀሰች አብርሃም የት ነበር? ህይወቷ ላይ አልተጫወተም እንዴ? ላይፏ ላይ በዛው እርጉዝ ሆና ማለት ነው። ወይስ ደግሞ አርግዛለች የትም አትሄድም ብለህ ነው የዛኔ ያ ሁሉ ነገር እያደረክ የነበረው? ቤተሰብ ጓደኛ የላትም ብለህ ነበር ያ ሁሉ ነገር እያደረክ የነበረው? ግን ደግሞ እሷ ምንም ነገር ማድረግ እንደምችል ምንም ነገር መፍጠር እንደምችል ንቃ እንደለቀቀቻችሁ ከዛ በፊት ተናግሬያለሁ። አሁን ደግሞ እስከ ጥግ ድረስ አሳየቻችሁ። እስቲ ሩታን ከማን ጋር አይታችሁ ታውቃላችሁ? ከማን ወንድ ጋር ውጪ አድራ ታውቃለች? ከማን ወንድ ጋር ከጓደኞቿ ጋር ተሰብስባ እንዴት ወጣ ታውቃለች? ከልጇ ሌላ ከልጇ እንኳን ተነጥላ ማታውቅ ሰው ነች። ሩታ የፈለገችው ነገር ማድረግ እንደምችል የፈለገችው ነገር መፍጠር እንደምችል በደንብ አድርጋ አሳይታችኋለች። ለሩታ አጨብጭቤላታለሁ። ጀግና ነች። ማንም ሊደብረው ይችላል። ማንም ከደበረህ ደግሞ ሰፋ ያለ ጉድጓድ ጠበብ ያለ ጉድጓድ ፈልገ መግባት ይችላል። ነገም ዛሬም እስከ መጨረሻም ከሩታ ጋር በደንብ አድርጋችሁ ታዩኛላችሁ። እሷ ህይወት ላይ የቀለዳችሁ፣ እሷ ህይወት ላይ የተጫወታችሁ ተራችሁን ጠብቁላችሁ። ቻቹ ሩታን ለምን ደገፍሽ? ሩታን ብቻ ለምንድነው እውነትም አላት የምትዩ? ለምንድነው ስለ ሩታ የምታወሪው? እስካሁን ስለ ሩታ ብቻ ነው እያወራሽ ያለሽው ምናምን የምትሉኝ? ሩታን ወይ ብቻ ነው የምትወጂው የምትሉኝ? እኔ ሩታን ብቻ ወድጄ አይደለም፣ እውነቱን ነው የምናገረው፣ ሀቁን ነው የምናገረው። እኔ አሁንም ቢሆን ሩታ በጣም ብዙ ነገር አሳልፋለች፣ በጣም ብዙ ነገር አድርጋለች፣ በጣም ብዙ መስዋዕት ከፍላለች ሩታ ማለት ነውና ፈረንጁ ደግሞ በስነ ስርዓት ከኔ በላይ ግልጽ ነው የተናገረው፣ እውነቱ ነው የተናገረው ማለት ነው። እስከ መጨረሻው ቪዲዮውን ተከታተሉት። ሲጀመር ፈረንጁ እስካሁን ያወራውን ነገር ትክክል ነው፣ እየሰራችለት ነበረ። አውቆ ይሄን ነገር እንደምታደርግ አውቆ ነበረ ፈረንጁ ማለት ነው። ያው ፕራንክ እንደሆነም እንደምትበቀለውም አውቆ ነበረ። ግን እንኳንም ደጋረገች፣ እንኳንም ደጋረገ፣ እንኳንም አልተናገረም። ለምን ከጎኗ የነበረው እሱ ስለነበረ በፊት እርጉዝ ያለች ማለት ነው። እውነትም 7 ወር 8 ወር 9 ወር ሁላ እዛ ላይ ሆነ ያለቀሰች ነበረ ሁላ። ላስቡት፣ ባለትዳር ሆናችሁ ከባላችሁ ጋር እርጉዝ ሆናችሁ ተለያይታችሁ ምን ያክል ስሜት ነው የሚሰማው? ምንድነው የሚወራችሁ? እያለቀሰች እዛ ጋር ቁጭ ብላ ከወንዶች ጋር እሱ እየተንዘላዘለ እሷ ግን እስካሁን ድረስ ከአንድ ወንድ ጋር ሳትገናኝ ከአንድ ወንዶች ጋር ሄዳ ቪዲዮ ሁላ ሳትሰራ ጸጥ ብላ እስካሁን እቤቷ ቁጭ ብላ ከወንድሞቿ ከእህቶቿ ከቤተሰቦቿ ጋር እየመጣች ነው መሰራው እስካሁን ድረስ። እሱ ግን ከ10 ሴቶች ጋር እየተላላሰ ልጅ ያንተ ነው እየተባለ እርጉዝ ነች እየተባለ እየተወራበት ከ10 ሴት ጋር ሄዶ እየተለጣጠፈ ቪዲዮ እየሰራ እሷ ግን እስካሁን ድረስ ከሱ በላይ ሰራች እንጂ ከሱ በታች አይደለም የሰራችው ማለት ነው። እና እኔ እውነቱን ነው የምናገረው። ወይም ደግሞ ቪው ለማግኘት ወይም ደግሞ ላይክ ለማግኘት የሆነ ነገር ብር ለመሰብሰብ አይደለም እኔ የምፈልገው ማለት ነው። አልহামዱሊላህ አላህ በሰጠኝ ነገር እብቃቃለሁኝ እና ለዛ ስለሆነ እኔ እውነቱን ነው ማውራው ማለት ነው። እና ቤተሰብዬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ የኔ እንቁ ቤተሰቦቼ? እኔ ለአላህ ቢወዳችኋለሁኝ፣ የምትወዱኝም በጣም አድርጌ ለአላህ ቢወዳችኋለሁኝ፣ የምትጠሉኝም እንደዛው ወዳችኋለሁኝ። እኔ እውነቱን ነው የምናገረው። ሀሳብ አስተያየታችሁ አስቀምጡልኝ፣ እኔ ሀሳባችሁ እጋራለሁ፣ ችግር የለውም። ግን እኔ የመሰለኝ ውስጥ የተሰማኝን ነው መናገር ያለብኝ። ሁለት ደግሞ ከዚህ በፊት ያሳለፈችው ነገር ምንድነው? እሷ እንዴት ነበረች? ምን አይነት ህይወት ነበረ እያላችሁ ባለን ማሰብ አለብን። ብዙዎቻቸው እንግዲህ እዛ ጋር እንዴት ነው እቺ ልጅ እንዴት ካሁን በኋላ እኔና እሱ እኮ አብረን አንሆንም እያለች እስካሁን ያደረኩት ነገር ወይም ደግሞ በዚህ 3 ቀን ያደረኩት የነበረው ነገር ፕራንክ ነበረ እያለች ነበር ማለት ነው። ያን ነገር ስላለች ብዙዎቻችሁ እየተቻቻቱ ነው፣ እየዘቀዘቃችሁ ምናምን ነገር ብዙም እሷንም የምታደንቀው አላችሁ። በእርግጥ ግን ሩታ የማትደነቅበት ቦታ የለም። እንኳን ደግ አረጋችሁ፣ እንኳን ሰራችለት፣ እሰይ። ግን
አብርሽ ይሄ ሁላ ነገር እያደረገ ይሄ ሁላ ነገር እየፈጠረ ከ10 ሴቶች ጋር እየተጋደመ እሱ አንድ ቀን ከአንድ ወንድ ጋር ሳትጋደም ወይም ደግሞ ከአንድ ወንድ ጋር ሳትለጣጠፍ ከአንድ ወንድ ጋር ተለጣጥፋ ቪዲዮ ሳትሰራ በፍቅር ሰው ያከበራት ራሷን አስከብራ እየኖረች ነው ያለችው ማለት ነው ሩታ ማለት እና በዚህ ልክ ያንን ሁላ አሳልፋ ልጅ ወልዳ ራሱ ያ ሁላ ነገር እንትን ያለ ያ ሁላ ነገር እያደረገች ሄዶ እንኳን ይቅርታ አልጠየቃትም። አሁን ትላንትና ይሄ ሁላ ነገር ያደረኩት ነገር በቀል ነበረ ብላለች አይደለ? እንኳንም ተበቀለችው። እሰይ ደግ አደረገችው። ያው ቢያናድድም ነገሩን እንኳንም እሰይ ደግ አደረገችው። ግን ስለዚህ ዝም ብለን እኛ መፍረድ የለብንም ሰው ላይ ማለት ነው። አሁንም ቢሆን አብርሽ ልክ ከሷ ጋር ሲለይ ሄርሜላ ጋር መጣ ማለት ነው። ሄርሜላ ጋር መምጣት ብቻ ሳይሆን ያለበት ሄርሜላ ጋር መጥቶ እንደገና በአዲስ ህይወት መጀመር ሳይሆን ከሄርሜላም ጋር ተለያይቷል አይደለ? አሁንም ቢሆን መለያየት ማለት ነው። ከሄርሜላ ጋር አርቋት ድጋሚ ደግሞ መታረቅ ከፈለገ ሽማግሌ ልኮ በስነ ስርዓት ይቅርታ መጠየቅ ነው እንጂ ያለበት ዛሬ ተለይታኛለች እቺ ልጅ ማምለጥ የለብኝም ብሎ ማለት በጣም ከባድ ነው። በጣም ነው የሚያስጠላ ነገር ነው ይሄንም ማለት ነው። ይሄንን መሆን የለበትም። ሲጀመር ሩታን የሚወዳት የሚያከብራት የሚያፈቅራት ልጅ ብትሆን ወይም ደግሞ እንደዛ አይነት ሰው ቢሆን እሱ ይሄንን ነገር ያደርገው ነበር። ጭራሽ ብሎ ትላንትና እሷ እንደዛ ብላኛለች፣ ስለዚህ ሄርሜላን እንትን ጠርቻት ይቅርታ መጠየቅ አለብኝ። ጭራሽ እንደማትመጣ ማውቆ እንግዲህ አሞኛል ብሎ ነው የጠራት ማለት ነው። ደብሮኛል፣ ካሁን በኋላ እኔና አንቺ ነን ካሁን በኋላ ስለዚህ ሩታ ከህይወታችን ከወጣች እኔ ትላንትና ያስቀየመችሽ ነገር ሁሉም ነገር በጣም ይቅርታ ምናምን ነገር እያለ ነው ማለት ነው። ስለዚህ ይቅርታ በዚህ ልክ ወርደህ ይቅርታ መጠየቅ የለብህም ሲጀመር ማለት ነው። ምንም ነገርም አላደረካትም እሷ ህይወትህ ብታመሰቃቀል ህይወትህ ብታበላሽ እንጂ ሁለት ደግሞ ህይወትህ ያበላሻው ራስህ ነህ እንጂ እሷ አይደለችም። እሱ ነው እንጂ እሷ አይደለችም። ስለዚህ አሁንም ቢሆን እኔ ሩታዬ የኔ ጀግና የኔ ቆንጆ የኔ ደርባባ እሰይ እንኳንም ደግ አረገችው። አሁንም ቢሆን እኔ ሩታን እንጂ አብርሽን አይደለም ምደግፈው ማለት ነው። ወይ አብርሽን ጠልቼው ሩታን ብቻ ወድጄ አይደለም። አብርሽን እወዳለሁ፣ ሩታንም እወዳታለሁ፣ ሁሉንም እወዳለሁ። ግን እውነቱን መናገር እንጂ እውነቱን ማውራት ነው እንጂ እዚህ ጋር እኔ ቪው አገኛለሁኝ ወይም ደግሞ በቃ ይታይልኛል በደንብ እንትን ማለት አለበት ሰውን ዝም ብዬ ተቻለሁኝ ማለት አይደለም። እውነቱን ነው እዚህ ጋር ሀቁ መናገር እንጂ ሰውን መተቸቱ ሰውን በዚህ ልክ ማውረድና ማዝገጥ ማለት የሆነ የራስን ክብር የሚያስነቅ ነገር ነው እና በጣም ስለሚያስጠላ እንደዚህ አይነት ነገር አልልም እኔ ማለት ነው። እና አሁንም ቢሆን ሩታ ነች ይሄ ሁላ ነገር ስታሳልፍ ይሄ ሁላ መከራና ስቃይ ስታሳልፍ እሷ አልነበረም ከጎኗ ማለት ነው። ከአዲስ አበባ ቡታጀራ ስትሄድ ይሄ ሁላ ነገር ቤተሰቦቿ እስከምትሄድ ድረስ ማለት ነው ያ ሁላ ነገር አለ። ስለዚህ የሩታ ወዳጆች ሩታን የምታከብሩ ሩታን የምትወዱ በጣም ብዙዎቻችሁ አዝነቃችኋል በእርግጥ ማለት ነው። እሰይ ደግ አረገችው። ካሁን በኋላ እኔ የሰራው ጉድ የምሪ ነው የምላችሁ ቤተሰብ እሷ የሰራትን እሷ በ3 ቀን ብትመልስለትም ግን ከሱ አይበልጥም ቤተሰብዬ አሁንም ቢሆን ማለት ነው።